የሚገዳደሉ ሲሆን ይህንን የጭካኔ እውነታ በደንብ የሚያስረዳን የቶኒ ታሪክ ነው። ቶኒ በዋሻው ውስጥ ለ6 ዓመታት የኖረ ሲሆን አካባቢውን እንደ ቤቱ አድርጎ አስተካክሎታል። ነገር ግን አንድ ቀን አንድ ሌላ የዋሻ ነዋሪ ያለምንም በቂ ምክንያት የቶኒን መጠለያ በእሳት ያቃጠለበት ሲሆን በዚህ ቃጠሎ ቶኒ ንብረቱን ከማጣቱ በላይ ብቸኛ የህይወት ጓደኛው የሆነችው ድመቱ ከጉዳቱ ማምለጥ አልቻለችም ነበር። ይህም ለቶኒ ከባድ ህመም የነበረ ሲሆን እዚህ ያሉ አንዳንድ ሰዎች ስለ ራሳቸው እንጂ ስለሌላው ግድ የላቸውም ጨካኞች ናቸው ሲል ተደምጧል። ሰዎች ለጥቂት ዶላሮች ለብስክሌት ወይንም ለአደንዛዥ እጽ ሲሉ እርስ በርስ የሚጨካከኑ ሲሆን በዚህ ዋሻ ውስጥ ብስክሌት ልክ እንደ መኪና ስለሚቆጠርና በጨለማ ውስጥ ረጅም ርቀት መጓዝ አድካሚ በመሆኑ ለብስክሌት ሲባል ሰዎች በዱላ ይመታታሉ፣ ይዘራረፋሉ፣ አንዳንዴም ይገዳደላሉ። በዚህ ጨለማ ዓለም ውስጥ ምግብና ውሃ ማግኘት የየዕለቱ ትልቁ ስራና የህልውና ትግል ከመሆኑም በላይ አብዛኞቹ ነዋሪዎች የሚኖሩት ከቆሻሻ መጣያ ውስጥ ምግብና ቁሳቁስ በመፈለግ ነው። የላስ ቬጋስ ቱሪስቶች የሚያባክኑት ምግብና የሚጥሏቸው ቁሳቁሶች ለእነዚህ ሰዎች የህልውና ምንጭ ሲሆኑ እዚህ ስፍራ ላይ ንጽህና መጠበቅ ፈጽሞ የማይታሰብ ከመሆኑ የተነሳ የመጸዳጃ ቤት ስለሌለ ባልዲዎችን በመጠቀም ገላን ለመታጠብ ደግሞ አንዳንዴ ከተማው የሚወርደውን የፍሳሽ ውሃ ወይንም ከጣራ ላይ የሚንጠባጠበው አለመጠቀም ይገደዳሉ። አካባቢውም እጅግ ንጽህናው የተጓደለ በመሆኑ ስፍራው በቆሻሻ ባገለገሉ መርፌዎችና በሞቱ አይጦች የተሞላ ሲሆን ከሁሉም በላይ ግን የሚከፋውና ዋሻውን አደገኛ የሚያደርገው ድንገተኛ ጎርፍ ሲሆን ዋሻዎቹ የተሰሩት ውሃን ለማፍሰስ ስለሆነ በላስ ቬጋስ ከተማ ላይ ዝናብ ላይዘንብ ቢችል እንኳን በ15 ማይል ርቀት ላይ በሚገኙ ተራሮች ላይ የሚዘንብ ዝናብ በደቂቃዎች ውስጥ ወደ እነዚህ ዋሻዎች ይወርድና ከፍተኛ ጉዳት ሊያስከትል ስለሚችል ህይወታቸው በማንኛውም ሰዓት አደጋ ውስጥ ነው። በዋሻው ግድግዳዎች ላይ የሚታዩት የውሃ ምልክቶችና በጣራው ላይ ውሃው በተደጋጋሚ ወደ ውስጥ እየገባ ምን ያክል ከፍታ ላይ እንደሚደርስና ምን ያክል ሰዎችን እንደወሰደ አስከፊ ምስክሮች ሲሆኑ ጎርፍ ሲመጣ ዓመታትን የኖሩበትን ንብረቶቻቸውን ጥለው ነፍሳቸውን ለማዳን ቢሸሹም ብዙ ጊዜም ጓደኞቻቸውን ያጣሉ። ጎርፉ ሲያልፍ ተመልሰው በመምጣት የሞቱትን ጓደኞቻቸውን ለማሰብ ግድግዳው ላይ መስቀል በመሳል ወይንም አበባ ያስቀምጣሉ። ይህ ጨለማና አስቸጋሪ ህይወት የሰዎችን አእምሮ የሚጎዳ ሲሆን ለረጅም ጊዜ ያለ ፀሐይ ብርሃን መኖር ከአሁን አሁን ጎርፍ መጣ እያሉ የሰቀቀን ኑሮና ንጽህናው ባልተጠበቀ ኑሮ ከሱስ ጋር መኖር የአእምሮን ጤናን የሚያቃውስ ሲሆን ጨለማው ራሱ እንደ አንድ ሕያው አካል ሆኖ ሰዎችን የሚውጥ የማሰብ ችሎታቸውን የሚቀይር መሆኑን መገመት ከባድ አይደለም።